እሺ ዛሬ ወደ መጣንበት ሀሳብ ከመግባታችን በፊት ሰውን መርዳት የሚያስደስታችሁና የሰው ደስታ የሚያስደስታችሁ ሰብስክራይብ በማድረግ ደስተኛ አድርጉኝ። በእኔ ደስታ ደስተኛ ትሆናላችሁና ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዛሬው ርዕሳችን ጉዳይ ዛሬ እንግዲህ በጣም ተወዳጅነትን ያገኘውና በጣም አሁን ላይ በጣም ኦቨርሬት ነው። ያው ኦቨርሬት አይደል ነው እንግዲህ ኦቨርሬት ይሁን አይሁን አላውቅም፣ ግን እንግዲህ ኦቨርሬትም ሆነ ወይም አንደርሬት ነው ወይም ኦቨርሬት ነው እናንተ አስቀምጡ። በዛውም እንዲያውም ኦቨርሬት እና አንደርሬት ቲክቶከራችሁን ኮሜንት ላይ አስቀምጡ እና ለኔ እንግዲህ ኦቨርሬት ነው አንደርሬት ነው ለማለት መወሰን አልችልም፣ ግን በጣም አሁን እየተወራለት ያለ ቲክቶከር ነው። በጣም ከፍተኛ አድናቆትን እያገኘ ያለ፣ ሰዎችን ድጋፍ እያደረገ ያለ፣ ለሰዎች በመልካም ነገር እያደረገ ያለ፣ በመልካም ስራው የሚታወቅና አሁን ላይ ደግሞ በጣም ሶሻል ሚዲያውን እየተቆጣጠረ ያለ ቲክቶከር ነው። አዶናይ ይባላል። እንግዲህ አዶናይን ቲፕ በቃ አዶናይ በጣም ኦቨር እንዲሆን ካደረጉት ቪዲዮዎች ውስጥ አንዳንዶቹን እያየን ስለነሱ እያወራንባቸው እንሄዳለን። ከዛ በፊት ግን ያው እንግዲህ ስለ አዶናይ የተወለደው መቀሌ ነው፣ ያደገውም እዛው ነው። ለ6 ዓመት ምናምን ካናዳ እንደነበር ይናገራል። እና መቀሌ ላይ ያደገ በጣም ያው ካናዳ ያለ ደብቆ የቤተሰቦቹን ሀብት አልተናገረም ነበርና ጎዳና ላይ ወጣው ብሎ የሆነ ገንዘብ ምናምን ለማሰባሰብ ሞክሮ ነበረ። ያ ነገር ያው ትንሽ በሰው ዘንድ ተቀባይነትን አላገኘም ነበር በሰዓቱ እና ጎዳና ላይ ወጥቻለሁ ምናምን ብሎ እንግዲህ እኛ ካናዳን በቃ በጣም ተዝናንተን የምንኖርበት ሀገር አድርገን ነው የምናስበው። እንግዲህ እሱ ደግሞ በጣም ያመረረበት እና በጣም የተቸገረበት ዊርድ የነበረ ጊዜ እንደነበር ይናገራል። በጣም የሀብታም ልጅ ነው። ያው ከመጣ በኋላም አሳይቶናል ሆቴላቸውን። በጣም በቃ የሀብታም ልጅ ነው። በእኛ ደረጃ በጣም የሀብታም ልጅ ነው፣ በኢትዮጵያ ደረጃ ማለት ነው። ሶ እንግዲህ በቃ ስለ አዶናይ ያው ፌመስ የሆነባቸው መንገዶችና እንግዲህ ደግ ነው ወይም ደግ አይደለም ወይም ደግሞ ጥሩ ይሰራል ይገባዋል ዝናው ምናምን የሚባለውን ነገር በሙሉ በቪዲዮዎቹ የምናየው ይሆናል። በጣም እሱን ቫይራል ያወጡት ቪዲዮዎችን ነው የምናየው። በጣም ብዙ ቫይራል ያወጡት ቪዲዮዎች አሉ። ግን ያው እንግዲህ አሁን ላይ ቫይራል ነው፣ አንዴ ቫይራል ወጥቷል። ግን ከመጀመሪያው ጀምሮ ቫይራል እንዲወጣ ካደረጉት ቪዲዮዎች እንጀምራለን እና ስለ ፍቅረኛው ከዛም በፊት ፍቅረኛ እንደነበረው ተናግሯል። አሁንም ስላለችው ፍቅረኛው ትኑረው አትኑረው እንግዲህ አናውቅም፣ ግን ስለ ፍቅረኛው ምናምን እናወራለን። ለማንኛውም አብራችሁን ሁኑ። ስለዚህ ከቪዲዮ ነው የምንጀምር። ቪዲዮዎችን እያንዳንዶቹን ቪዲዮ እናያለን። ወፍር ያለው እንግዲህ as you can see my cheek is all getting fatter and fatter ትላለች ለመቆራመጥ fatter and fatter ማለት ነው በአገረኛችን። በጣም ስፖርት ለመጀመር ወስኛለሁ። እንግዲህ ብዙ ነገር እያደረኩኝ ነው። ዳይቴን አውጥቻለሁ። ማለት የምፈልገው ነገር እንግዲህ ምንድነው፣ ተስፋ አትቁረጡ። ሁሌም መውደቅ መማር ማለት ነው ነገር። እኔ እየተማርኩ ነው፣ እግዚአብሔር ይመስገን ከስተቶቼ እየተማርኩ ነው። አሁንም ትንሽ እየደከምኩ ነው። ኩክ ማድረግ ይሰለቸኛል። ኩክ ማድረግ እለማመዳለሁ ብዬ አስባለሁ። እነዚህ ነገሮች ነው የሚቀሩኝ። አሁን እነዚህ ነገር ካስተካከልኩኝ ማን ጋር አንታልዩ ይሳካልኛል። ግን የሆነች ስህተት እሰራለሁኝ፣ በእርግጠኝነት የሆነች ስህተት እሰራለሁኝ። ይሄን ስህተት ደግሞ እማርበታለሁ እንጂ ተስፋ አልቆርጥበትም። ንገይ ፊልሚ አልቆርጥበትም። በቃ I don't give a fuck. I know I'm fucking fat right now. My cheek is fucking fat. But አላማ አለኝ። ምን አይነት ሰው መሆን እንደምፈልግ እኔ አውቀዋለሁ። እሱን ሰው ለመድረስ ደግሞ እሱን ቦታ ለመድረስ የኔ ህልም ለመድረስ እንደዚህ ተንሽ ተጋድሜ ሳይሆን ሰርቼ ነው። ገባችሁ? ስለዚህ ማንገስ you feel me? You gotta do what you gotta do. ሌላ ሰው ማን አላችሁ ከሳ ወይም ወፈርክ ወይም ደግሞ ምን የተወጥክ fuck them. ማቴ ወጥኒ ሰብተምት መጾመል ሰቁሉ ፍቅሉ ምስ አበሊ አምዝ ሰፊሕ ማጠርክ ምንይላ ይግርም አይ አበድኩ አኔ አፍኪረምደ ናይ ቆናችሁ ቆንጆ ናይ ወሓላሉ ወሓል የመጀመሪያው ቪዲዮ እንግዲህ እንደምታዩት ነው። በጣም ወፍራም ነው። በጣም ማለት ከሚቻለው በላይ በጣም ወፍሯል።
እንግዲህ ሁለተኛው ደግሞ ተቀይሮ ነው እንግዲህ በጣም ራስን መቀየር ማለት እንደዛ ነው በቃ ልጁ በጣም ጠንካራ ነው ባይዘው ጎበዝ ነው ራሱን የመቀየር አቅም አለው ጎበዝ ልጅ እንደሆነ ያሳያለኝ ሰው ምን ይለኛል ብላችሁ የምትፈሩ ሰዎች አንድ ነገር ልንገራችሁ ተመልከቱት እዚህ ውስጥ ስንት ሰው እንዳለ ማለት ነው እነዚህ ሰዎች ግን ስለናንተ ምንም አያስቡም አዶላይ ይያለው እስቲ ሪፖርት አድርግልኝ ከዛም ለብዙ ጊዜ ያው ሞቲቬት ያደረገ በጣም ብዙ ጊዜ እንዲያውም አትፍሪ አትደንግጥ አንተ ማትፍራ ምናምን ይያለ እንዲያውም ጎዳና ላይ የወጣ በጣም እየጮኸ ምናምን ሰው ማንንም እንደማያየው ምናምን እየተናገረ ነበር እያስተማረ የነበረው ከዛ በአጋጣሚ በሆነ ጊዜ ላይ ምንም አካውንቴ ላይ ምንም ዶላር የለም ምንም አይነት ገንዘብ የለም ብሎ $11 ምናምን ብቻ ነው ያለችኝ ብሎ ብር እንደሌለው ምናምን ተናግሮ ያው ላይቭ ላይ ገንዘብ ተሰበሰበለት ከዛ ገንዘብ ከተሰበሰበለት በኋላ ደግሞ እኔ ለምን አልነበረም እቅዴ ለማሳየት ያክል ነበር ጀስት ለማሳየት እንጂ እኔ ገንዘብ ከማንንም ሰው አልፈልግም ብሎ ህዝቡን ትንሽ ያስቆጣበት ጊዜ ነበር አሁን ወደ ቀጣይ ቪዲዮ ስንሄድ ደግሞ እንግዲህ ቀጣይ ቪዲዮዎችን አይተን ደግሞ እንነጋገር Oh my god! Oh my god! Oh my god ጌታዬ ሆይ ጌታዬ ሆይ ጌታዬ ሆይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን Oh Lord በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወይኔ በስመ አብ ወመንፈስ ቅዱስ Oh my god ጌታዬ ሆይ Oh my god ጌታዬ ሆይ ጌታዬ ሆይ ጌታዬ ምን አድርጌ ነው ግን ይሁን ነገር ምን አድርጌ ነው ምን እኔ ሊገባኝ አልቻለም አሁን እውነት ለመናገር ሰው እንደዚህ ይወዳል ሰው እንደዚህ ይወዳል ሰው እንደዚህ ይወዳል ሰው እንደዚህ ይወዳል ግን ሰው እንዴት አድርጎ እንደዚህ ይወዳል በብርሃን ጸዳል ተከባን በቤቴ በደመና ዙፋን ተቀምጣ ከፊቴ የጽጌውን ዜማ ስትዘምር በደስታ በምስጋናሽ ምድር ሲሰማኝ እርካታ ሲሰማኝ እርካታ ወይ ጌታዬ ወይ በፈጣሪ በስመ አብ ወመንፈስ ቅዱስ በስመ አብ ኧረ ምንድነው የሆነ ያለው ህይወቴ በእናታችሁ እንባይ ሲቀዳ ናፍቆትሽ መስጦኝ ከደስታ በላይ አንቺን ስላየሁኝ የሌሊት ወሬ የቀን ምኞቴ ነው የቀን ታያችሁት ነው ላይቭ ላይ ገንዘብ ሲሰበሰብለት ነው ይሄ በጣም ደስተኛ ነበረ በጣም ተደስቶ ነበር ከዛ ግን ያው እንደማይፈልግ ሲናገር ብዙዎች ትንሽ አልተቀበሉትም ግማሾቹ ደግሞ ያው ሰው አንተን ለማገዝ ያክል እንጂ ለሌላ ነገር አይደለም ምናምን ብሎም መልስ ይሰጣል ግን ብዙዎች በጣም ተበሳጭተውበት ነበር እና ወደ ቀጣይ ቪዲዮ እንሄዳለን ደግሞ ከኢትዮጵያ ወደዚህ ከመጣ በኋላ የተናገረው ነገር ወቸጉድ ላይ በጣም ብዙ ነገር ተናግሮ ነበርና በጣም ጎልቶ የወጣው ወቸጉድ ላይ ነው በጣም በቃ ቫይራል የሆነው ወቸጉድ ላይ በተናገረው ንግግር ነውና ብዙዎች የሚማርገውት ነበር እንደውም እንግዲህ ትሬንድ ነው ነበር በዛን ሰዓት ወንዶች ከጨነቃቸው accept yourself be okay ሲጋ ምታቀም በቀቀ የታባት ምታቀበለኝ አትበላቸው እንደዛ ቀይ ኖ ይሄን ብቻ ይቆርጡትና መልእክት እንዳይመስል ኖ እኔ አልፈራም የተቆራረጠ ታሪክ ይዞ እንትን የሚያደርጋል ምታቀበለኝ የታባት
እና ያ ምታ ከፈለቀን በቀን ባንዴ that's it I'm being honest I wish ተደብቄ ዲሲፕሊን ሆኑ ብዬ ራሴን ባኮራ like I know የማጣው ክብር አለ ሰው አትስድ ምናምን ልባል ይችላል ግን ሁላችንም ቤት ውስጥ ያለ ድራማ ነው ይሄ ታውቀዋለሁ መጨረሻ መልእክት ግን አትምቱ ነው አትምቱ አይደለም ለራስህ የዋሁን ነው honestly እንደዛ honestly እሺ ለራስህ የዋሁ በቃ ለራስህ የዋህ ስትሆን ታቆማለህ ነው ሪላክስ ማታረቅ መጣ ለራስህ የዋህ that's it ወይ የሆነ ሰው ይሄንን በጣም በመጥፎ ሁኔታ ተርጉሞት ማለት ነው በጣም ቢበታስባል አቅም የለብኝም በቃ ለራሴ የዋህ no ለራስህ የዋህ ሲልክ ካለ that's it though ካለ ሼም ስትመታ ስሙ አይዞህ አትፈሩ ንሰብሰብ አይዞህ ካለ ሼም እሺ ወይ በሌላ ሱስ ቀይርልን እየመታ ነው ሰው ምታረጋለህ ሰው እየመታ እኮ ነው ምታረጋለህ ሌላ ቃል ምንስተው ምን ይበል ሱሱን ወደ ሲጋራ ቀይረውና ደግሞ ሲናራ እየፈጸምከው ማን ይበል በቃ ገጽ እኮ ነው በቃ እየተመታ ነው እንዴ አገር ምንም ማድረግ አይቻልም ምንም ማድረግ አይቻልም በቃ ሶ ከነሼም ከነ እፍረተ ከምትመታ ከነ ተቀባይነት ከነ ይውህና አድርገው you know እንግዲህ ያየነውን ይመስላል ወጪ ጉዳይ የተናገረው ንግግር ነው ይሄ እንግዲህ እሱ ያለው እኔ የዚህ በፊት ማደርገው የነበረውን ነገር ብናገርና አሁን እንደተቀየርኩ ብናገር ሰዎች ይቀየሩበታል በዚህ ጉዳይ ውስጥ ያሉ ሰዎች ብዙ ስለሚኖሩ ይቀየሩበታል ብሎ ነው የተናገረው በጣም መልካም ነገር ነው ያደረገው ግን ያው ብዙ ሰዎች ተቃውሞ አንስተዋል ልክ ናቸው ተቃውሟቸውም ልክ ነው እኔም በእነሱ ሐሳብ አምናለሁ ምንድነው ይሄ ልጅ እንደዚህ እኔ ማደርግ ነበር ብሎ ከተናገረ ብዙ ሰዎች ደግሞ ለመተው ጥረት ላይ ያሉ ሰዎች ደግሞ እንዴ አዶናይ ሲያደርግ ነበር አይደል እኔም ለምን ምን ችግር አለው በቃ አንድ ቀን ተዋለው ብለው በዛ ነገር ይቀጥላሉ ብዬ ነው ማመን እንጂ አንተም ስታደርግ እንደነበርና ችግር የለውም ተው የሆነ ቀን ተውታለህ ብትል ያ ነገር ይደገማል ይደረጋል አይቆምም እንጂ መቆሚያ መፍትሄ ነው ብዬ አላስብም ብዙ ማያውቁት ሰዎች ደግሞ አሉ ጭራሽ ማያውቁት ሰዎች ደግሞ እንዲያውቁት ሆኑ እና ያ ነገር ተገቢ ነው ብዬ አላስብም ይሄ የተናገረው ንግግር ግን በሱ አስተሳሰብ ያሰበው ሐሳብ ጥሩ ነበር ግን በህዝቡ ተቀባይነትን ስለማያገኝ ይሄ ነገር ተገቢ ነው ብዬ አላምንም እኔ እናንተን ደግሞ አላውቅም እንግዲህ ወደ ቀጣዩ ደግሞ እንሄዳለን ሰግጣለህ ካልሰገጥክ አያልፍልህም ዘንድሮ ሰግጥ ወንድም አለም ሰግጭ ይታለም አትፍሩ ሰው ምን ይለኛል የሚለው አስተሳሰብ ቀርቷል ድሮ ቀርቷል በቃ ስግጥ እንግዲህ መጨረሻ ላይ ደግሞ በጣም በቃ ቫይራል ያወጣው ደግሞ ሰግጡ ፈምሱ ባለው ነገር ነው በቃ ስግጥ ብላችሁ ፈምሱ የራሳችሁን ላይፍ ቀይሩ የሚለው አባባል በጣም ቫይራል ያወጣለት ንግግር ነውና ብዙ ሰውም እየሰራበት ያለ አሁንም ብዙ ሰው እየሰገጠበት ያለ ያው ከኛ ጀምሮ እኛም እየሰገጥን ነውና በቃ ብዙ ሰው እየሰገጠበት ያለ ነገር ነው አሁን ላይ ቫይራል ያወጣው እሱ ነው በጣም ጎልቶ ያወጣው ማለት ነው ብዙ ጊዜ እንዲያውም ሳይንቲስት ምንድነው ምንም በቃ ብዙ ነገሮችን አንዳንዴ እየነካካ ነበር በስግጥ ፈምስ ያም ተቀባይነትን አላገኘም ብዙ ሰዎች ዘንድ ማለት ነው ያው አብዛኛው ሰው ይወደዋል አዶናይን የማይወድ ሰው የለም እስከማይወድ ድረስ ማለት ነው በጣም ብዙ ሰው ይወደዋል ግን ደግሞ አንዳንዴ ምን እናገረው ነገሮች ሎጂክ ቢኖራቸው አሪፍ ነው ሳይንቲስት ምን ይሰራል ሳይንቲስት መሆን አይጠበቅብህም በቃ ሰግጠ ፈምስና ገንዘብ ስራ ምናምን እያለ ነውና እኔ በየማስበው ቲክቶክ ላይ ፖስት ስታደርግ ቲክቶክ ያለው አልጎሪዝም ሁሉ ተመራማሪዎች ነው የሰሩት እንጂ አዶናይ አይደለም እሱ እንዲፖስትበት ያደረጉት እንኳን እሱ የሚነዳውን መኪና እንኳን የሰሩት ተመራማሪዎች ናቸው ሳይንቲስቶች ናቸው የሰሩት እንጂ አዶናይ አይደለም ያለንበትን ቴክኖሎጂ ያመጡትን ሰዎች ደግሞ እንደነሱ መሆን አይጠበቅብህም እያለ ማንቋሸሽ ደግሞ ተገቢ ነው ብዬ አላምንም ያ በጣም አንዳንዴ ልክ ሲሰጠን ልካችን ማለፍም ተገቢ ነው ብዬ አላምንምና አዶናይ በጣም ብዙ ስራዎችን እየሰራ ነው ብዙ መልካም ስራዎችን ከዛ በተጨማሪ ደግሞ አንዳንዴ የሚናገራቸው ነገሮች ደግሞ ሎጂክ ያጣሉና በዛ ሐሳብ እኔ አልደግፈውም በብዙ ነገሮች ደግፈዋለሁ በዛ ሐሳብ ደግሞ አልደግፈውም ብዬ አምናለሁ እንዴት ነህ ነበር በጣም ነው የሚገርመው ሃይ እንዴት ነሽ ሰላም ነው
እንዴት ነሽ? ሜላቴ እንዴት ነሽ? ሰላም ደግሞ አላውቅም እንግዲህ ከዛም ደግሞ እንግዲህ ዲቻ ልጆችን ይዞ መጣ። ዲቻ ቦይስ የሚባሉ ልጆችን እነ ሜላትና ጳውሎስ ወይ ማርቆስ ይዞ እነሱን አምጥቶ ስራ አሰራቸው። ያው ቫይራል እንዲወጡ አደረገ። አሁንም እነሱ በጣም ያው ፈምሰዋል ማለት ይቻላል። ጥሩ ደረጃ ላይ ነው ያሉ። ባይዘዌ ከዛ በፊት እነሱ ጳውሎስን ጆን ዳንኤል ሲረዳው ነበረ። ጆን ዳንኤል ከመታሰሩ በፊት ማለት ነው። ያው የጆን ዳንኤልን እንትን እንድታስቡት ያክል ነውና መልካም ነገር አድርጎለታል። እሱ ከመታሰሩ በፊት ሲረዳው ነበር ለጳውሎስ ላይቭ ላይ ምናምን ሲያግዘው ነበርና ከዛ በተጨማሪ ነጻነት አንድ የሆነ ጊዜ ላይ ቫይራል ወጣ ነበረ አላቋረጥ ጀምሬ ሳላይ ላይ ፈንቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምር ሰው ቢያወራ ስለኔ መሽግድ ሰጥቶኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝም ሰው አይሆንህም ወደ ማታ ለእራት መች ልጠብቅ ከሰው እኔ የፈጣሪ ሁሌ ይቻለ ሰው አልነበረምና አዶናይ አሁን እሷን መጥቶ አንስቶ ወደ አዲስ አበባ ወስዶ አሁን አዲስ አበባ ላይ ያው ወደ ሙዚቃው ዓለም በደንብ ባትገባም ቲክቶክ እየሰራች ትገኛለች። ያው በጣም ብዙዎች እንግዲህ አሁን ከሆነ ደግሞ አንዳንዶች አይ ልክ አይደለም ምናምን የሚሉም አሉ። ማለት ብዙ ድምጽ ያላቸው ማደግ የሚችሉ ልጆች አሉ። ስለዚህ ለምን እንደዚህ ዝም ብሎ ከመሬት ተነስቶች ትሆናለች ምናምን የሚባል ነገር አለ። እንግዲህ እሱ ያው ውበት እንደተመልካቹ ነው እንደሚባለው ሁሉ ለራስህ የሚያስደስትህ ድምጽም አለ የማያስደስትህ ድምጽም አለና እሱ እንግዲህ የተመቸው ድምጽ የሷ ድምጽ ነውና እግዚአብሔር ያቃናላት ነው የሚባለው። ሌላ ነገር ምንም አይባልም። እንግዲህ በዚህ ስራዎቹ በጣም አዶናይ ሊደነቅ የሚገባው እና ሊሞገስ የሚገባው እንዲሞገስ የሚያደርጉት ነገሮች ናቸው። እንግዲህ ወደ ፍቅረኛ ወይም ምናምን ስንሄድ ወደ ፍቅረኛ ወይም ወደ ህይወት አጋር ምናምን የሚባለው እንደዛ ስንሄድ እንግዲህ ፍቅረኛ እንደነበረው ከውጭ ካናዳ ያለ ካናዳ በነበረበት ሰዓት የርቀት ፍቅር እንደነበረው ጓደኛ እንደነበረችው ይናገራል። ግን ጓደኛ እንደነበረችው መናገሩ ሳይሆን ወቸቡር ላይ ነው እንደዛ ሲል እንግዲህ እንደሰማሁት ከሆነ ማንም ያውቃት አይመስለኝም። አሁን ላይ ግን በጣም አብራው ቫይራል እየወጣች ያለች አንዲት ልጅ አለች። እንግዲህ ፍቅረኛው ናት፣ አሁን ላይ ፍቅረኛው ናት ብለን አምነናል። እንግዲህ ያው ብዙ ነገሮችንም እያደረጉ ስለሆነ ያው አመለሰት ሙጭ ላይ ቀርቦ ገና ጓደኝነት እንደነበሩ ምናምን በቃ ገና እየተጀመረ ነገር እንደሌለ ነበር የተናገረው። ግን አሁን ላይ በጣም ብዙ ነገሮችን እያደረጉ ፍቅረኛሞች ሊያደርጉት የሚገባውን ነገር እያደረጉ ነውና ያው እስከ መሳሳምም ድረስ ደርሷልና ፍቅረኛው ናት ብለን ያመነ እንግዲህ ጃኒ ነው ወይም ጃኒ ገብሩን ቲክታከር ናት። እሷን በጣም የምንወዳት ቲክታከር ናትና የአዶናይ እንግዲህ ህይወት ባጭሩ ይህን ይመስላል። ሰብስክራይብ ማድረጋችሁ እንዳትረሱ። ያው አዳጊ ቲክቶከሮች ነን፣ ዩቲዩበሮች ነን።